የተባለ ከፕሬዝዳንት ቆንጆ ሰዓት ነው ያገኘው። ምን እሺ አላውቅም ሳልፍ ተማሪዎቹ እንዳለ እየተጠቋቆሙ ሙድ ይዙብኛል። እና ታዲያ ይሄ ምን ይገርማል? የወደፊቷ ታላቂቷ ፕሬዝዳንት ስለሚሆኑ ነው። አይ አይመስለኝም። የሆነ ነገርም አለ። ምን ሊሆን ይችላል? እሱን አላውቅም፣ ግን የግድ ማጣራት አለብኝ። እርሶ ፈልገው ይጣራ። ቲቲ ነስኪ ምን እሺ ነው ተማሪዎቹ ያው ሰው የሚጠቆሙ አላወቅም እንደ ሚኪ ሶሲ እኮ ስለ ዮሐን ትናንትና በቲክቶክ ደባሪ ሙድ እያወራሽ ነበር። በቃ ቢስ ወይኔ በጣም እቺ ተንከሲስ ሆነች ልጅ ለምንድን ነው የማትፋተኝ? አየባንተ የተነሳ ምን ያህል እንደምትበቀለኝ ጭራሽ በቲክቶክ ስሜን ታጥፋ። ህፃኑን አልፋታት አንተም ብሎ እንጂ ጉራ ብቻ ቢያንስ ለኔ ብለህ እንኳን ይሄን ነገር መቆም አትችልም። 10 ጊዜ የኔ ፔር ምን ያደርግልኛል? እኔ ወይኔ ሚኪ አንተም ብሎ እንጂ ህፃኑን እቺ ልጅ አልፈታት እንዴ? እኔማ እሷ ልጅ አቀናብሬ ሚኪ ማን እንደሆነ ለፒያሬ ካላሳየው ሞቻለሁ። አንተም ብሎ እንጂ ወይኔ ሚኪ የሰማሁት ነገር ግን እውነት ነው? ምን ሰማሽ? ስለ ህይወት የማይሆን ነገር ቲክቶክ ላይ ለቀሻል የሚባለው ነገር። ምንም የማይሆን ነገር አላወራሁም፣ እውነቱን የተናገርኩት። ደግሞ እንደ ጋዜጠኝነቴ እውነቱን የመናገር ኃላፊነት አለብኝ። ቆይ ቲክቶክ እና ጋዜጠኝነት ምን አገናኛቸው? ምክንያቱም ቲክቶክ አንዱ የሚዲያ አማራጭ ስለሆነ ነው። እና ታዲያ ወደዛ ከመውሰድ ይልቅ እዚሁ ትምህርት ቤታችን ሚኒ ሚዲያ በቃም ነበር። ሶሪ ሀኒታ፣ እንደዚህ እንዳደርግ የገፋፋችኝ ራሷ ሔዋን ናት። ማለት ምን አድርጋ? ምክንያቱም ከሚኒ ሚዲያ አባልነት ስልጣኗን ተጠቅማ ስላባረረች። ምን? ቆይ መቼ? የስተርዴይ ያንን ጥያቄ ከጠየቅኳት በኋላ ተባረሻል ስትለኝ እኔስ ማን ነኝ ነገርየውን ፐብሊክ አረኩታ። ቆይ አንቺ ልጅ ግን ምን አይነት ልጅ ነሽ? እንዴት እንደዚህ ታደርጊያለሽ? ለሷ አግዘሽ እኔን እየተቆጣሽኝ ባልሆነ። ይኸውልሽ እሷ ያደረገችው ነገር ትክክል ነው እያልኩ አይደለም፣ ግን አሁን እያወራ ያለሁት ካንቺ ጋር ነው። ሶሪ ሀኒታ፣ እኔ በስሬ ጣልቃ የሚገባብኝ ሰው አልታገስ። የፈለገ ቢሆን ግን የምር ሶሲ እንደዚህ አይነት ሰው ትሆኛለሽ ብዬ አንድም ቀን አስቤ አላውቅም ነበር። ቆይ ግን ለምንድን ነው ሁላችሁም የማይገባችሁ? ቆይ ምን ነው የማይገባን? ለምንድን ነው ቆይ ነገሩን ፐርሰናል ኢሹ የምታረጉት? ምክንያቱም ሌላኛውን ተወዳዳሪ በዚህ ልክ ስታስጨንቂው ስላላየ። ወይኔ ሀኒታ በጣም ባይዝጂዮሽ ነው። ትናንትና የክርክር መድረኩ ላይ ነበርሽ አይደል? ኦልሞስት እኮ አንድ አይነት ጥያቄ ነው የጠየቅኳቸው፣ ግን ሔዋን የሚኒ ሚዲያ አባል ስለሆነችና ታዋቂ ስለሆነች ነገሩ እሷ ላይ ከረረ። ለነገሩ ልክ ነሽ። እሱ ስጠይቅ እየሰማው ነበር። ግን በቃ ሶሲ ለምን ይሄ ምርጫ እስኪያልፍ ድረስ ጋዜጠኝነቱን አታዩ? ሀኒታ ግን በጣም አስተዋይ ትመስይኝ ነበር። እና አይደለሽም እያልሽ ነው? ይኸውልሽ እኔ ለእውነት መቆም ካለብኝ እስከ መጨረሻው ድረስ ቆማለሁ። እንደውም ከዚህ በኋላ ምርጫው እስኪያልፍ ድረስ ባንገናኝ ባናወራውላ ደስ ይለኛል። ቆይ ምን አይነት ግራ የገባው ነገር ነው በፈጣሪ? እቺ ልጅ ግን እኔንም ሌላ ሙድ ውስጥ እየከተተችኝ ነው። አይ በጣም እጅግ በጣም የምታስጠላለች እንዴ! የፈለገ ነገር ይምጣ፣ የፈለገ ነገር ይቧጨቁ፣ እንዴት እንደዚህ ነገር ቲክቶክ ላይ ትለቃለች? ህፃኑን እኔም በጣም ነው የደበረኝ እንጂ። በአሁኑ ግን ሰማዕቱ ቂርቆስን አለቃት። የገባችበት ገብቼ ነው ማቀናበራት። ጻነ ቂርቆስን አልፈታት። ያራዳ በአሁኑስ ካጠገብሽ ነኝ። እሺ አይሽ አይደልሽቷ ምንም ጤነኛ እንዳልሆነች። ይልቅ መናደድ ምስተሽ ምርጫው ላይ ትኩረት አድርጊ። ስሜን አጠፋችሁ እኮ ተንከስ ሰይጣን ይሆነሽ ልጅ። ምን አንቺ ደግሞ ራስሽን ቅዱስ ለማድረግ ሞከርሽ። ምን ማለት ነው? ደህና ስራ እንደሰራ ሰው ደግሞ እሷን ስትወቅሽ ትንሽ እንኳን አይደብርሽ? እኔ ደግሞ ምን አደረኩ? የአንቺ ስሜታዊ የሆነ ድርጊት መሰለኝ ልጅቷን እንደዚህ አይነት ነገር ውስጥ እንድትገባ ያደረጋት። ምኑ? ቆይ ከሚኒ ሚዲያ ማባረሩ ለምን አስፈለገ? አይገርምሽም? ሲያንሳት ነው እኮ። ለምን? ከባድ ጥያቄ ስለጠየቀችሽ? ቆይ አንቺ ለማን ነው ጥብቅናሽ? የጠየቅኩሽን ብቻ መልሽልኝ። ባልመልስስ እና ምርጫዬን ስታበላሽ ዝም እንድላት ነው የፈለግሽው? ሶሲ እውነቷን ነው። ቆይ ስለምን እውነት ነው የምታወሪው? ቆይ ሔዋን እስኪ እቅድና ግብሽን በዝርዝር እንኳን ለኔ አስረጂ። አሃ ከተባለካሽ ነው እንዴ እኔ ላይ ዘመትሽው? ልረዳሽ እኮ እየሞከርኩኝ ነው። አማካሪሽ ልሆን እችላለሁ።
እቅድ ከሌለሽም የትምህርት ቤቱን ችግር ነቅሰን በማውጣት የተዋጣለት እቅድ ማውጣት እንችላለን። እና ብቃት እንደሌለኝ የነገርሽኝ ነው? እርዳታዬን እኮ እያቀረብኩልሽ ነው። ይሄ ንቀት። ለካስ አላቅሽም፣ በጣም አስመሳይ ነሽ። ምን እያልሽ ነው? ለምን ተናደድሽ? እርዳታ ልስጥሽ እያልኩሽ እኮ ነው። መጀመሪያ ይሄ እርዳታ የሚያስፈልገው ህይወትሽን አቃኝሽ። ምን ሄዋን ልርዳሽ ባልኩኝ ነው እንደዚህ የተናገርሽ? የራስሽ ነው አይደል የሚታይሽ? አቅመ ቢስ ስትኝ ምንም አልታወቀሽም አይደል? አንቺ እንደሆነ ምንም ጥሩ ጓደኛ አይደለሽ። ቆይ ካንቺ ህይወት ምን ተማርኩኝ? እስኪ ንገሪ። ሁለት ማፍቀር አየሽ፣ መልስ የለሽ። እኔ ግን ላንቺ ጥሩ ጓደኛሽ ነበርኩሽ። እንደዚህ አይነት የሚያስጠላና ደባሪ ነው። ስለምንድን ነው የምታወራው? አንቺ አታናጂኝ፣ አስቀይምሻለሁ። ስለ ሔዋን ነው። እሷስ ብትሆን ቀላል ነገር ነው እንዳደረገች። ምንስ ብታረክ? ቆይ እናንተ ልጆች ግን ጋዜጠኝነት ስራዬ እንደሆነ ታውቃላችሁ አይደል? አንቺ አስር ጊዜ ጋዜጠኛ ትበይ። አንቺ እኮ ተራና ትንሽ ገና ተማሪ ነሽ። አየህ፣ ችግሩ ይሄ ነው፣ ሰው ዲስሪስፔክት ማድረግ። እሺ ጋዜጠኛ ነሽ እንበል። ቆይ እንዴት የሰው ህልም ላይ እንደዚህ እንቅፋት ልትሆኚ ትችያለሽ? ሰማለህ አቡሽ፣ ማንም ሰው ህልሙን መኖር የሚችለው ብቁ ሆኖ ሲገኝ ነው። እኔም ደግሞ ለዚህ ነው ዋጋ እየከፈልኩኝ ያለሁት። የምን ዋጋ? አየህ፣ አንተ እየጠላኸው ያለኸው ድርጊቴ ትክክለኛ መርማሪ ጋዜጠኛ የሚሰራውን ስራ እየሰራሁኝ ስለሆነ ነው። አንቺ ግን ዛሬ ጻነ ቂርቆስን አስቀይምሻለሁ። ሰማሽኝ አይደል? አስቀይምሻለሁ። ከዚህም የባሰ ነገር እኮ ሊገጥመኝ እንደሚችል አውቃለሁ። ኢቭን እስከ መታሰር እንኳን የሚያደርስ ነገር እንደሚያጋጥመኝ አይና። ወይኔ በጻነ ቂርቆስ። ቆይ ስለምን መታሰር ነው የምትወሪው? ቆይ አንቺ ልጅ ግን ራስሽን የት አድርገሽ ነው የምታስቢው? ገና ጩጬ እኮ ነሽ፣ መማር ይጠበቅብሻል። መማር ማለት ደግሞ ህልምንም መኖር ይጨምራል። አንቺ አስር ጊዜ ህልም ማለት ያንቺ ህልም እኮ ለኛ ቅዠት ሆኖ ነው ያሰቃየን ያለው። ይኸውልሽ አዳምጪ፣ ይኸውልሽ ከዚህ በኋላ ልጅቷን ትፈቻታለሽ ወይስ አትፈቻትም? ቆይ አሁን የመጣችሁት ስለዚህ መንጠቆ ስለሆነች ልጅ ልታወሩኝ ፈልጋችሁ ብቻ እንዳይ። ማንን ነው መንጠቆ? አንቺ ሔዋን አንተ ያማ ጻነ ቂርቆስን በእውኑ አለከሽ? እሺ ንገሪኛለሽ። አሁን በጥፊ ነው የተፋታሁሽ። ከዚህ በኋላ ግን አስቀይምሻለሁ። ጻነ ቂርቆስን አልቆጣም። አቡሽ አትወይኝ፣ በእግዚአብሔር ተወኝ። አቡሽ ተወኝ። ያማል እንዴ? በቃ ተወኝ። ምን ሴት ልጅ መተ ወንድ ልትባል? አቡሽ ተወኝ፣ በቃ ተወኝ። ምንድነው አንተ የምታስበው? አንተ እቺ ልጅ እኮ ህይወቴን ነው ያመሰቃቀለችው። አሁን ሂድሽ። አቡሽ ተወኝ፣ ተወኝ። አቡሽ ያማል እንዴ? አሁን ከአንተ ጋር እንጣላ፣ ከአንተ ጋር ነው። እሺ ተጣላ። ተወኝ። አንተ ለእናትህ አታስብም እንዴ? ደነዝ ያማል። በቃ ሴት ልጅ መጣ ወንድ ልትባል? አንተ ልጅ ረፍ፣ ተረጋጋ። አይዞሽ እሺ። ምን ነው ቀይሱ እንደዚህ ታኒ መጥፍ ይመጣል። በቃ ተረጋጋ። አያስብም እንዴ? እንዴት ሴት ልጅን እንደዚህ ይመታል? ቀይሱሽ ወይኔ ሶሲ በጣም ያናደው። እኔ መሰላለታል። ተረጋጊ። እሺ ተማሪ ሶስት ነው መቀጠል ትችላለሽ። እስካሁን ድረስ እንዴት እንዳልሰለጠነ ሳስበው በጣም ነው የማዝነው። ሁሉም ሰው በጉልበት ብቻ ነው የሚያምነው፣ በምርጫ ማመን አትችልም። እስኪ በደንብ ግልጽ አድርጊ። እኔ ስራዬን በአግባቡ እየሰራው እያለ ሔዋን ከሚኒ ሚዲያ አባልነት አባረረች። ይሄንንም ደግሞ ልክ አይደለም፣ እንደዚህ ልታደርገኝ አይገባም፣ ይሄ ፍትሃዊ አይደለም ብዬ ቲክቶክ ላይ ፖስት አደረኩኝ ቪዲዮ። ከዛ ሔዋን ምን ብላ እንደነገረቻቸው ባላውቅም ሚኪ መጥቶ እኔን በጥፊ መታኝ። አቡሽም ደግሞ እኔን በማዋከብ ለስራዬ እንቅፋቱ። እኔ ደግሞ ለስራዬ የማልሆነው ነገር የለም። ኧረ መቀደድ። አንተ ዝም በል።
ቆይ እኔ ስራዬን በኃላፊነት መስራቴ ስህተት ነው እንዴት ይቻላል? ኖ በፍጹም እንደሱ ነው ያውቅ። ስለዚህ ከዚህ በኋላ እየተደበደብኩኝ መስራት አልፈልግም። የጋዜጠኝነት መብቴ በሚከበርበት ኢንቫይሮንመንት ላይ ነው መስራት የምፈልገው። ቆይ ሔዋን ከሚኒ ሚዲያ አባረሻታል እንዴ? አዎ መምህር። ለምን? የክርክር መድረኩ ላይ ከባድ ጥያቄ ጠየቅሽኝ ብላ ነው። መጀመሪያውኑ እኔ ላይ ቂም ስላላት ነው እንደዚህ አይነት ጥያቄ ጠየቀች። ምን? የምን ቂም? ሁሌ ሚዛን የማይደፋ ሀሳብ የሌላቸው ሰዎች ምክንያት ያበዛሉ። ጠየኳትን ጥያቄ እኮ ሌላኛውም ተወዳዳሪ ጠይቄው ነበር፣ ግን እሷ የአቅም ውስንነት ስላለባት አልመለሰችልኝ። ኧረ ወይኔ በሕፃነ ቂርቆስ እንዴት አድርጋ ነው ቀዳ የምትሰፋው? እስኪ አንተ ዝም በል ዴ። ስለምን ቀዶ መስፋት ነው የምታወራው? ፒስ በቃት። ቆይ እንዴት ነው የምታወራው? አረ ይቅርታ በቃ። ኦኬ ተማሪ ሶሲ ቀጥይ። ቲቸር ሁሉም ነገር እንደነገርኩት ነው። ይህንን ደግሞ ተማሪዎቹን ጠይቆ ማጣራት ይችላል። ጥሩ። ለማንኛውም ሔዋን የሚኒ ሚዲያውን ቁልፍ አስረክቢ። ከአሁኑ ሰዓት ጀምሮ ከኃላፊነትሽ ተነስተሻል። ሲቀጥል አንቺን ለፕሬዝዳንትነት እጩ ማድረጋችን ስህተት እንደነበረ በምትሰሪው ስራ ሳይተሻል። ስለዚህ ከውድድሩ ውጭ ተደርገሻል። ምን? ሌላው ሔዋን፣ ሚኪና አቡሽ በነገው ዕለት ወላጆቻችሁን ሁላችሁም ይዛችሁ ትመጣላችሁ። የእናንተን ጉዳይ ከወላጆቻችሁ ጋር መነጋገር ግድ ይለኛል። ምን? አዎ በነገው ዕለት ሶስታችሁም ወላጅ የማታመጡ ከሆነ በትምህርት ቤታችን ላለው የዲሲፕሊን ኮሚቴ አቅርበን ውሳኔያችሁን የምናስተላልፍ ይሆናል። አሁን ደብተራችሁን ይዛችሁ ውጡ። ሌላ ነገ ወላጅ ይዛችሁ ማትመጡ እዚህ ግቢ እንዳላችሁ አሁን ውጡ። ምን ያመናጭቃል? አረ ቲቸር ውጣ ዳይት ወይኔ ጉዲ አንተ ጂተን ከዚህ ሲሆነሽ ሊሰራችልና ያንተ ሲሆን ሞቅ አርግታ ጩላታ። ቆይ እሺ እኔ ምን ቤት ነኝ? ጫፏን ሳልነካት በተባባሪነት መሆኑ እኮ ነው ያንገበገበ። እሺ አሁን ምንድነው የሚሻለው? ጭቅጭቁን ትተህ ምንድነው የሚሻለው? እኔም ራሱ ግራ ገብቶኛል። እኔ ግን የፈለገ ነገር ይምጣ ለማዘር አልነግራት። ታዲያ ማንን ይዘህ ልመጣ? አላቅም፣ እኔ ምንም አላቅም። ይህን ነገር ከሰማች በቃ ደም ግፊቷ ተነስቶ ፊት ለፊቴ ነው የምትሞትብኝ። እሱስ ልክ ነው። ቆይ እሺ እኔ ራሱ ማንን ይዤ ነው መጣው? አንተ ደግሞ ምንድነው የምታከብደው? ፋዘርን ነው። እሱን ይዤ ከምመጣ ሞቴን እመርጣለሁ። እሺ ለምን? ብራዘር ወታደር መሆኑን አትርሳ። እቤታችን ላይ ያለው አለንጋ ታውቀዋለህ? በእሱ የጅራፍ ሙድ ነው የሚያጫወተኝ። እሺ ቀልድ አትነግሮ ምናምን ይላል። እሺ አሁን ምንድነው የሚሻለው? ያው ድሮም ስሜታዊ አትሁን እያልኩ ነበር። አሁን አትቀኝ